ቃል ወደ ላይ ብሎት ካይዘን በንግዴት ካይዘን በኩባንያ ካይዘን በማኑፋክቸሪንግ ዘርፍ በየት ትኬት ግድዱ አይነት ገላነት ቆርጡና ግዳኛ ይወሰድነ ያው ዋና የብሩነት ይወሰድነ በቢሮ ነው መቃወ ለኪን በክትበት ጋር በቃም ያሽለድ ያለ ይስተካካይነት ያለ ቢይነተን ይወሰድነና ዋን ፋይካሶሊ ይዞት ያትከታል እንደዚህ ገጽታዎችን ካየናቸው አሁን ያለው ሁኔታ ምንድነው? ወደፊት መድረስ ያለብን ምንድነው? ይሄን የሚያሸጋግረው ደግሞ ገጽታ የሽግግሩ ገጽታ ምንድነው? እነዚህ ሶስቱ ላይ አሁን ያለንበትን መጀመሪያ መነሻችን ምንድነው የሚለው ማየት ያስፈልጋል። አሁን ያለንበት የሽግግር ገጽታው እንደዚህ ወደፊት ደግሞ የት ነው መድረስ ያለብን ምንድነው መሆን ያለብን የሚለው በደንብ የምናይበት መሆን አለበት። ከፍጻሜ አንጻር ክትትል ስርዓታችን በጣም ጠንካራ መሆን መቻል አለበት። ስራን ቆጥረነው ቆጥረን የሰጠነው ቆጥረን መቀበል መልመድ አለብን። ስራ መገምገም መልመድ መቻል አለብን። ከፍጻሜ አንጻር የሪፎርም መሳሪያዎች ስራ ላይ ላለማዋል የእውቀት የክህሎት ክፍተቶች ነው። የግድ በጀት አስፈላጊ አይደለም። ስልጠና ለመስጠት በአንድ ተቋም ስልጠና ለመስጠት ያው በጀት በጣም የሚያስፈልግ ቢሆንም ግን ደግሞ ከአራቱ እያወጣ እይታ ውስጥ መማማርና እድገት የሚለው ላይ አንድ ግብ ጥላችኋል። በተቋማችሁ ደረጃ ሻይ ቡና ወይም ደግሞ ውሃ ልታቀርቡ ትችላላችሁ ለባለሙያዎቻችሁ። ሁልጊዜ በአዲስ በነባር አፈጻጸም መመሪያዎች ላይ በባለሙያና በአመራር መካከል ያለውን ጋፕ፣ የክህሎት ጋፕ፣ የእውቀት ጋፖችን ለመዝጋት በሚያስችል መልኩ ስራዎች መሰራት መቻል አለባቸው። ግንዛቤ አዌርነስ ሳይኖር ሰው ይደናገራል፣ ሰው ያቅተዋል፣ ስለሚሰራው ነገር ይደናገራል። ስለዚህ አዌርነስ የመጀመሪያው ነው፣ የመጀመሪያ እንትን ነው። ግንዛቤ መጣስ አንዱ የለውጡ ሶስቱ አዌርነስ ነው። ሁለተኛው ኮሚትመንት ነው፣ ጽኑ ፍላጎት ከሌለ ለውጥ አይመጣም። እነዚሁ እውቀት፣ ናውሌጅ፣ ስኪል፣ ሪዋርድ አምስቱ ምሰሶች ናቸው። ኮሚትመንት ማነው? አዌርነስ፣ ኮሚትመንት፣ ናውሌጅ፣ ስኪል፣ ሪዋርድ። አሁን ያለው አሰራር ምንድነው? አዲሱ አሰራር ምን መሆን አለበት? ይህንን ደግሞ እንዴት የሚሸጋገረው? ይሄ ነው ለውጥ ማለት። ከዚህኛው ወደዚህኛው ስንለወጥ ተሸጋግራል፣ ለውጥ አምጥተናል ማለት እንችላለን። ይሄን ሁሉ ቆልሏል አይደል? ግባት አይደለም ግን አንድ መሰላል ቢያቆምስ ሰዎች የሚለያዩት ባላቸው እንትን አይደለም፣ ባጠቃቀማቸው ጭምር ነው። በዚህ የሚለያዩት ማለት ነው። የሆነ ግባትን ስለሞደል ብቻ ዲፊሲት አለ፣ ስካርሲቲ አለ። ያንን ግን እንዴት እናጣጥመው ማለት ግባት ስለሞደል ምናምን ብቻ አይደለም፣ በአብዛኛው ያለውን ነገር በአግባቡ ካለመጠቀም ነው። ስለዚህ ግብአት ብቻ አይደለም ችግሩ፣ አማራጮችንም ያለውን መከፍ ነው። እንዴት ማድረግ ነው ለውጥ ላመጣ የምችለው? በቃ ካይዘን ማለት እሱ ነው። ቲንኪንግ ነው በተለይ በቃ እንዴት አምጣ፣ እንዴት አሰራራችንን እናሻሽለው፣ አሁን ከነበረው ነገር እንዴት ሁሌም ለውጥ ስለሆነ ማለት ነው እንዴት እናሻሽል፣ እንዴት እንለወጥ ብሎ ነው መሄድ ያለበት ማለት ነው። የጋራ መግባባት መሰረታዊ ጉዳይ ነው። አስቻይ ሁኔታዎች አሉት። የጋራ መግባባት በጋራ መግባባት አለብን። በምን ጉዳዮች ላይ መቼ የመልካም አሰራር ችግሮችን እንለያለን? እንዴት እንለያለን? መቼ እንገመግማለን? መቼ ሪፖርት ይደረጋል? በእነዚህ ጉዳዮች ላይ የተቋሙ ራዕይ፣ ተልዕኮ፣ እሴት፣ ተቋሙ ዋና ግቦች፣ እነዚህ ላይ የጋራ መግባባት መፈጠር መቻል አለበት በተጨባጭ። ስለዚህ እዛ ጋር ምን አለ? የጊዜ ብክነት አለ፣ የፈጣን ቀልጣፋ አገልግሎት ያለመስጠት ችግር አለ፣ አልተግባቡም። ስለዚህ ችግሩ የሚከሰተው የመልካም አሰራር ችግር ከነዚህ በሮች ውስጥ አንዱ ወይንም ሁለቱ ወይንም ሁሉም ሲጣሱ ችግር ሊከሰት ይችላል ማለት ነው። ላይ ሞሊት ወሊ ፎቢያን ዲጋሊ ደግሞ በኢሃለትና በቦሊ ሂዶታት ከሻን ቴክኒክና ፖሊ ኮሌጅ በቀዳው ማታችን ወላዲና ቀላል ትወትና በቦታት ከሻን ገና የድበይ ማንቃት ሲቪል ሰርቪስ ተገናም ተቋም ፕሮጀክት ያዘማን ሳባለ በኢት ፕሮጀክት ከረጾሊ አንቸ ከጭረስ ጠራን ተውታ ካሉ ያሞኒ እንገ በኢሃለት አገባቦሊ በኢት ውጣታንቹ የቦንቦንባት ኡመቲ ከሻለ የልማት የፈየመት እንዳለዋ የወገሬ ትብል ቢታይ ውስጥ ውጣታንቹ ይሆናል ዲጋይ የጁባታለ ፈየት ይሆናል ብለሽ ተደግል ለምነት የለቢ ዙልመኝነት የለቢ የጣራ ተቋም ለሚያል ሐለተ ይዞን ይዶታት በዞን ደረጃ እንከማለን። የሞ ማገዱ ስምምነት ይኖረናል። የእኛ ሚና አለ፣ የምክር ቤቶች ሚና አለ፣ የሴክተር ሚናዎች ቁጭ ብለው ይቀመጣሉ ማለት ነው። ስለዚህ እኛ አሱ የምታረጉን እንደ ቴክኒካል የሆነ ኮንሰልታንት
አሱ የምታደርጉ ማለት ነው። ቴክኒካል የሆነ ቴክኒካል የሆነ ድጋፎችን የስልጠና ድጋፎችን ሄዶ የማደራጀት ፊድባክ የመስጠት የፕላኑን የማስቀመጥ ትሬኒንግ የመስጠት ኢቫሉዌት የማድረግ ስታሰሱ ጋይድ የማድረግ ኮች የማድረግ ቴክኒካል ድጋፍ ነው የምናደርገው ማለት ነው። ስለዚህ ለዚህ የብቁ አሰልጣኞች አሉ፣ ልምድም አለ። በዚህ ደረጃ ጥሩዎቹን የበለጠ ኤክሴል ለማድረግ መካከለኛዎቹን ወደ ከፍተኛ ደረጃ የማድረስ ካይዘን ስታንዳርድ የማምጣት ለመጀመሪያ ስኮፓችን ይሄ ነው ማለት ነው።